ቴሌግራም ላይ በአሁኑ ሰዓት በተለያዩ መንገዶች ገንዘቦችን መስራት ትችላላችሁ። በተለይ ግሩፖችና ቻናሎች ካላችሁ የተለያዩ ገንዘቦችን የምትሰሩባቸውን አማራጮች ታገኛላችሁ። ከነዚህ መሃል አንዱ የሆነው ቴሌግራም አፍሌት ፕሮግራም ላይ እንዴት አድርጋችሁ በቀላሉ ገንዘቦችን መስራት እንደምትችሉ ዛሬ አንድ ባንድ አሳያችኋለሁ። ይህን ለማድረግ የሚያስፈልጋችሁ ቴሌግራም ቻናል ብቻ ነው እና እንዴት አድርጋችሁ መስራት እንደምትችሉ ፔመንት ፕሮሰስ ውስጥ ምን ይመስላል የሚሉትን ነገሮች ጠቅላላ አድርገን የምንመለከቱና ይህ ፕሮግራም ለብሶ መዳረስ ስላለበት ቪዲዮ የምትመለከቱ በጠቅላላ ላይክ በማድረግ ለብሶ ተራሶ ተጠቃሚ እንዲሆኑ ማድረግ ትችላላችሁ። እንደዚሁም ሰብስክራይብ በማድረግ ቴክኖሎጂ እና ኦንላይን ነክ መረጃዎችን በየዕለቱ ማግኘት ትችላላችሁ። አሁን ወደ ፕሮግራሙ እናልፋለን እና ፋሚሊ በመጀመሪያ ቴሌግራም ቻናል ማዘጋጀት አለባችሁ። ቴሌግራም ቻናላችሁ ደግሞ 1000 ፎሎወር 2000 3000 ፎሎወር መግባት አለበት ግዴታ የሚባል ነገር የለም። ባላችሁ ፎሎወር ልክ በቀላሉ እዚህ ፕሮግራም ላይ መቀላቀል ትችላላችሁ እና በመጀመሪያ ቴሌግራም ቻናል ማዘጋጀት አለባችሁ። ቴሌግራም ቻናል የሌላችሁ ሰዎች ካላችሁ ደግሞ ክሬት ማድረግ ትችላላችሁ። ክሬት ለማድረግ ደግሞ በጣም ቀላል ነው። ይከብዳችኋል ብዬ አላስብም። ነገር ግን የሚከብዳችሁ ካላችሁ እዚህ ጋር ትመጡና ኒው ቻናል የሚላለ ሶስት ትገባላችሁ። በመቀጠል እዚህ ጋር የቻናላችሁን ስም ታስገባላችሁ። ዲስክሪፕሽን ምናምን ደግሞ ከፈለጋችሁ እዚህ ጋር ታስገባላችሁ። ስለ ቻናላችሁ ስለሚፖስቱት ነገሮች ጠቅለል ያሉ መረጃዎችን እዚህ ጋር ማስገባት ትችላላችሁ። እንደዚህም እዚህ ጋር ያለችዋን የፎቶ አይከኗን ደግሞ በመጫን በቀላሉ ፕሮፋይል ታስገባላችሁ። ይህን ከጨረሳችሁ በኋላ የራይት ምልክቷን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል እዚህ ጋር ፐብሊክ እና ፕራይቬት ስለዚህንን ፐብሊክ እንዳለ ትተውታላችሁ። በመቀጠል እዚህ ጋር ሊንክ ለቻናላችሁ የሚሆን አሪፍና ቀለል ያለ ሊንክ እዚህ ጋር ታስገባላችሁ። በምታስገቡበት ጊዜ ልክ እንደዚህ ኦልሬዲ ቴክን ካላችሁ ይሄኛው ያስገባችሁት ሊንክ ሌላ ቻናል ላይ ተቀምጧል ማለት ነው። እዚህ ጋር እየቀያየራችሁ መሞከር ትችላላችሁ። ከ5 ካራክተር በላይ መሆን አለበት። ልክ እንደዚህ ካስገባችሁ በኋላ የራይት ምልክቷን በምትጫኑበት ጊዜ እዚህ ጋር የእናንተ ኮንታክት ላይ የሚገኙትን አንድ ባንድ ዲዞሮች ያመጣላችኋል። ከፈለጋችሁ ቻናላችሁ ላይ እነዚህ ሰዎች አድ ማድረግ ትችላላችሁ እና በዚህ መንገድ በቀላሉ ቻናል ክሬት ማድረግ ትችላላችሁ። ከዛ የምትፈልጉትን ነገር ፖስት እያደረጋችሁ ቻናላችሁን አክቲቭ ማድረግ ነው። በዚህ መንገድ መክፈት ትችላላችሁ። መክፈት የሚከብዳችሁ ሰዎች ካላችሁ ማለት ነው። እና ወዴት አድርጋችሁ ደግሞ አፊሊት ፕሮግራም ላይ መቀላቀል እንደምችሉ አሳያችኋለሁ። ያው አሁን ሁላችሁም ቴሌግራም ቻናል አዘጋጅታችኋል ብዬ አስባለሁ። ምንድነው የምታደርጉት? ቀጥታ ወደ ቴሌግራም ቻናላችሁ ትገባላችሁ። ከዛ በመቅጠል ከላይ ያለችዋን የፕሮፋይል አይከኗን ክሊክ ታደርጋላችሁ። ከዛ በመቅጠል የፕሮፋይል አይከኗን ከተጫናችሁ በኋላ እዚህ ጋር ያለችዋን የስራ ምልክቷ ወይም ደግሞ የኤዲት አይከኗን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ወደ መጨረሻ አካባቢ እንደምትወት አፊሊየት ፕሮግራም ብሎ እንደምትዩት ኒው ይላል። ከተጨመረ በጣም ቅርብ ጊዜ ነው። ልክ እንደዚህ ታገኛላችሁ። እንደምትዩት ይሄኛው ያለው ፎሎወር እዚህ ጋር እንደምትዩት ወደ 422 ነው። 1000 ምናምን መግባት አለባችሁ የሚባል ነገር የለም። ብቻ እናንተ አክቲቭ የሆኑ ፎሎወሮች ይኖራችሁ። እዚህ ጋር አፊሊየት ፕሮግራም የሚለውን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ልክ እንደዚህ ያመጣላችኋል እና እዚህ ጋር አፊሊየት ፕሮግራም ብሎ ስለሱ አንዳንድ ነገሮችን አስቀምጡላችኋል። ኮሚሽን ኢች ታይም ዩዘር ሁ ፈርስት አክሰስ ኤ ሚኒ አፕ ስሮ ዩር ሪፈራል ሊንክ ስፔንድስ ስታርስ ዊዝን ኢት ይላል። ይሄ የሚከፍላችሁ በስታር ነው። በቀላሉ ደግሞ ስታራችሁን ወደ ብር መቀየር ትችላላችሁ ማለት ነው። እንደዚሁም በሪፈራል ሊንክ ነው የሚሰጣችሁ። እዚህ ጋር ጠቅላላ አድርጌ ስለማሳያችሁ በደንብ ተከታተሉን እና እዚህ ጋር ወደታች ወረድ በምትሉበት ጊዜ የተለያዩ የቴሌግራም ሚኒ አፖች አሉ። በእነዚህ ነው በቀላሉ ገንዘቦችን ሜክ ማድረግ የምችሉት። እዚህ ጋር የምትመለከቷቸው ሚኒ አፖች ከእናንተ ጋር አብሮ መስራት የሚፈልጉ ናቸው። እነዚህም በመቀላቀል ነው የእነሱ ሊንክ ቻናላችሁ ላይ ሼር እያደረጋችሁ በገባ ልክ ኮሚሽን የሚተሳሰብላችሁ። እዚህ ጋር እንደምታየው ፕሮፊቴብል የምታላለች እሷን ክሊክ ታደርጋላችሁ። እዚህ ጋር 3 አማራጮች አሉ፣ ዴት፣ ሪቪው እና ፕሮፊቴብል የሚል። እናንተ ምን ታደርጋላችሁ? ይሄንን ፕሮፊቴቢሊቲ የሚለው ላይ ታደርጋላችሁ። እሱ ላይ ካልሆነ እሱ ላይ በምታደርጉበት ጊዜ እዚህ ጋር ምን ያህል ኮሚሽን እንደሚሰጣችሁ፣ ለምን ያህል ጊዜ ከእናንተ ጋር እንደሚሰሩ ምናምን እዚህ ጋር ያስቀምጥላችኋል። ለምሳሌ እዚህ ጋር ካሉት ማለት እዚህ ጋር ስታርት ባንክ ኢኮም የሚል አለ። እንደምትወት ከዚህ ጋር ለ1 ዓመት ነው የሚቆየው። እንደዚሁም 80% ኮሚሽን ይታሰብላችኋል። እንደምታዩቸው አሉ። እዚህ ጋር ደግሞ ለ1 ወር አለ። ስታር ቼንጀር የሚል አለ። ለ1 ወር ነው ከዚህ ጋር የምትቆዩት። እንደዚሁም 80% ነው የሚያስብላችሁ። እናንተ እዚህ ጋር ይህን ተመልክታችሁ ትመርጣላችሁ ማለት። ለምሳሌ የመጀመሪያውን አንድ ጊዜ ክሊክ እናደርጋለን። ከዛ በመቅጠል እዚህ ጋር ፐር ዩዘር የሚከፍላችሁን ስታር አስቀምጦላችኋል። እንደምትወስ 75000 ስታር ነው የሚከፍላችሁ። በጣም ብዙ ነው። እዚህ ጋር ምን ታደርጋላችሁ? ለመቀላቀል ጆይን ፕሮግራም የሚለውን አንድ ጊዜ ክሊክ ታደርጋላችሁ። በምትጫኑበት ጊዜ እዚህ ጋር እንደምትወት ሊንክ ያመጣላችኋል። እኔንን ኮፒ ሊንክ የምትሆና ተጭናችሁ ሊንኩ ልክ እንደዚህ ኮፒ ታደርጋላችሁ። ኮፒ አድርጋችሁ ከጨረሳችሁ በኋላ ምንድነው የምታደርጉት? ቀጥታ ወደ ቻናላችሁ ትመለሳች። ቴክስት መጻፊያ ልትሄዱና ልክ እንደዚህ ጫና ብላችሁ በመያዝ ፔስት አድርጋችሁ ሴንድ ትሉታላችሁ። አሁን በምታዩት መልኩ ሊንኩን ሼር አድርገናል እና ሰው በገባ ቁጥር ሰው ገብቶ አክቲቭ በሚሆንበት ጊዜ ለእናንተ ኮሚሽኑ የሚሰጣችሁናል እና በዚህ መንገድ በቀላሉ መቀላቀል ትችላላችሁ። ሌሎችንም ከፈለጋችሁ
መቀላቀል ትችላላችሁ። ጆን ያደረጋችሁትን ደግሞ ሚኒ አፕ እዚህ ጋር ያመጣላችኋል። በምታዩት መልኩ እዚህ ጋር ያመጣላችኋል። እንደምታዩት ሊንክ ሆኗል። ሶ ሌሎችንም ከፈለጋችሁ መቀላቀል ትችላላችሁ እና በዚህ መንገድ ዩዘር ገንዘቦችን መስራት ትችላላችሁ። ስታርን ደግሞ በቀላሉ ወደ ዩኤስዲቲ ወይም ወደ ኢትዮጵያ ብር መቀየር ትችላላችሁ። ምንም የሚከብድ ነገር የለም። ሶ አሁን ደግሞ ፔመንት ፕሮሰሱን እንመለከታለን። እዚህ ጋር ሁለት ነገሮችን ተመልክቻለሁ። ሪሰርች ለማድረግ ሞክሬ ነበር። አንዳንድ ቦታ ቀጥታ ወደ ዋሌታችሁ ይገባል ይላሉ። አንዳንዱ ጋር ደግሞ ቀጥታ ወደ ዩዘር ኔማችሁ ስታሩ ይላክላቸው ይላሉ። ሶ እኔ ሁለቱን መንገድ አሳያችኋለሁ። ደግሞ ስታሩን በሚከፈልብኝ ጊዜ ቀጥታ እየሰራልኝ ሜትድ የምነገራችሁ ይሆናል። አሁን ግን ሁለቱም መንገዶች ላሳያችሁ። የመጀመሪያው መንገድ ምንድነው? ቀጥታ ወደ ዋሌታችሁ ይገባል የተባለው። ሰው ምንድነው የምታደርጉት? እዚህ ጋር ሰው ሰረዟን ትጫኑና ዋሌት የሚለውን ትጫናላችሁ። ወደ ዋሌት ውስጥ ከገባችሁ በኋላ ያላችሁን ስታር ወደ ዩኤስዲቲ ኮንቨርት አድርጎት እዚህ ጋር ያመጣላችኋል። እዚህ ጋር ካመጣላችሁ ደግሞ በጣም አሪፍ ነገር ነው። ምክንያቱም በቀላሉ እናንተ ፒቱፒ ላይ ሸጣችሁ ገንዘባችሁን ወደ ባንክ ማስገባት ትችላላችሁ። ስለዚህ እዚህ ላይ ካስገባላችሁ እንደምታደርጉት ፒቱፒ ማርኬት የሚለውን ትጫናላችሁ፣ በስተቀኝ በኩል ያለውን። ከዛ በመቀጠል ሴል የሚለውን ትጫናላችሁ። ሴል የሚለውን ከተጫናችሁ በኋላ ልክ እንደዚህ ያመጣላችሁ። ከረንሲ የሚለውን ኢቲቢ፣ ክሪፕቶ የሚለውን ደግሞ ዩኤስዲቲ ታደርጋላችሁ። በመቀጠል እዚህ ጋር ፕራይስ ያመጣላችኋል። ከዛ እናንተ ያላችሁን በቀላሉ መሸጥ ትችላላችሁ። ሁለተኛው ደግሞ ክፍያው የሚላክበት የተባለው መንገድ ደግሞ ምንድነው? ቀጥታውንም ሶስት ሰረዟን ትጫናላችሁ። በመቀጠል ወደ ሴቲንግ ውስጥ ትገባላችሁ። በመቀጠል ወረድ በምትሉበት ጊዜ እዚህ ጋር ማይ ስታር የሚል አለ። ቀጥታ በእናንተ ዩዘር ኔም ስታርን ሊልክላችሁ ይችላሉ። ሶ እናንተ ስታገኙ እዚህ ጋር ተጨማሪ ስታሮችን ካገኙ ዩዘር ኔማችሁ ተልኮላችሁ ነው የሚሆነው። እንደዚሁም ደግሞ እዚህ ጋር ካጣችሁት ደግሞ በዛኛው መንገድ ማየት ትችላላችሁ እና በዚህ መንገድ ቴሌግራም አፊሊየት ፕሮግራም ላይ መቀላቀል ትችላላችሁ። ስታሩ ደግሞ ወደ አካውንት ሲገባ ደግሞ ያለውን ፕሮሰስ በቀጣይ ቪዲዮ የምሰራላችሁ ይሆናል። ይህ ቪዲዮ ለብሶ እንዲዳረስ ላይክ ማድረጋችሁ እንዳርሱ፣ እንደዚሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።